ከረጅም ጊዜ በፊት በእስራኤል ምድር ዮናስ የሚባል ነቢይ ይኖር ነበር። እግዚአብሔር ለዮናስ አንድ ቀን ትእዛዝ አስተላለፈ። ወደ ታላቂቷ ከተማ ወደ ነነዌ ሄደ፣ ስበክ። የነነዌ ሕዝብ ክፋት በፊቴ መጥቷልና አለው። ዮናስ ግን ለመሄድ ፈቃደኛ አልነበረም። እግዚአብሔርን ትእዛዝ ከመፈጸም ሮጦ ማምለጥን መረጠ። ከሩቅ ከተማ ወደ ተርሴስ በሚሄድ መርከብ ተሳፈረ። መርከቧ ውሃ ላይ ተጓዘች እያለ ማዕበል ተነሳ። ነፋሱ ጮኸ፣ ማዕበል ወደቀ። መርከበኞቹ ለነፍሳቸው ፈሩ፣ ወደ አምላካቸውም ጮኹ። መርከቢቱንም ለማቅለል ዕቃቸውን ወደ ባህር ጣሉ። በዚህ መሃል ዮናስ ከመርከብ በታች ተኝቶ ነበር። ነገር ግን መርከበኞቹ ከጌታ እየሸሸ እንደሆነ አወቁ። ማዕበሉም የተነሳው በዮናስ ምክንያት እንደሆነ አወቁ። ዮናስም ወደ ባህሩ ጣሉኝ፣ ጸጥታም ይሆናል አላቸው። መርከበኞቹም በከባድ ልባቸው ዮናስን አንስተው ወደ ባህሩ ጣሉት። ወዲያውኑ ማዕበሉ ቆመ። ዮናስ ከማዕበሉ በታች ሰምጦ በእግዚአብሔር የተዘጋጀው ዓሣ ነባሪ ዋጠው። በዓሣው ሆድ ውስጥ ዮናስ በጨለማ ውስጥ ራሱን አገኘ። በባህር አረም ተከቦ በግማሽ የተፈጨ ምግብ እና የሚንጠባጠብ ግድግዳ። ለ3 ቀንና ለ3 ሌሊት ዮናስ ወደ አምላኩ ወደ እግዚአብሔር ጸለየ። ምሕረትን ለማግኘት ጸለየ። እግዚአብሔርም ጸሎቱን ሰማ። በአምላክ ትእዛዝ መሠረት ዓሣው ዮናስን በደረቅ መሬት ላይ ተፋው። ስለዚህ ዮናስ የጌታን ቃል በመታዘዝ ወደ ታላቂቱ ወደ ነነዌ ሄደ። ግድግዳው ከፍ ከፍ ያለ ነበር። መንገድ ላይ ነጋዴዎች፣ ወታደሮች፣ ትርምስምስ ወጥቶ ነበር። ዮናስ ወደ ከተማይቱም ገብቶ ተጨማሪ 40 ቀን ነነዌም ትገለበጣለች ሲል አወጀ። የነነዌ ሰውም በፍርሃት ተመታ። ከድሆች እስከ ባለጠጎች ድረስ የዮናስን መልእክት አዳመጡ። ማቅም ለብሰው በአመድ ተቀምጠው ምሕረትን ወደ እግዚአብሔር ጮኹ። የነነዌ ንጉሥ እንኳን ከዙፋኑ ወርዶ ልብሱን አውልቆ ማቅ ለበሰ። አመድ ላይ ተቀምጦ ሁሉም ፈጥኖ ወደ እግዚአብሔር ይጣራ፣ የክፋት መንገድ ይቁም፣ ማን ያውቃል እግዚአብሔር ይምረን ይሆናል አለ። እግዚአብሔርም የነነዌ ሕዝቦችን ከክፋታቸው እንዴት እንደተመለሱ ባየ ጊዜ አዘነላቸው፣ ከተማይቱም ከጥፋት አዳነ። ዮናስ ግን ተናደደ። ነነዌ እንደምትጠፋ ተስፋ አድርጎ ነበር። እናም አሁን ተናዶ ከከተማ ውጭ ተቀመጠ። በቀነ ሙቀት ጌታ ከጎኑ ቅጠል አበቀለ፣ ጥላና ማጽናኛ ሰጠው። ዮናስን ለተክሉ አመሰገነ። የዮናስ ታሪክ የእግዚአብሔርን ታላቅ ምሕረት ያስታውሰናል። ለቁጣ የዘገየ ነው፣ ፍቅሩ የበዛና ወደ እሱ የሚመለሱትን ሁሉ ይቅር ለማለት ፈቃደኛ ነው።